ዘመድ የለኝም ብላችሁ ወዳ ይባሳችሁ እግዚአብሔር ከዘመድም በላይ ዘመዳችሁ እኮ ነው እንኳን ስላሴ ስለናንተ ዳግመኛ ምጥ ይዘኛል ያለውን ጳውሎስን አታስታውሱ እንደ ከዋክብት የሚበዙ ዘመዶቻችን እኮ አሉ ዘመድ ተወይ ደጋፊ አጣው ተመልካች አጣው ብላችሁ ለምን ወዲ ይብሳችኋል ለምን አንገታችሁን ቅብር ያደርገዋል ግዴላችሁም እግዚአብሔርን እመኑት ምን ነው በሲባጎ ትታነቃለህ ምን ነው በረሃ ለበረሃ ትንከራተታለህ ምን ነው ሱስ ውስጥ ትገባለህ አባት ይያለ አባት እንደሌለው ደጋፊ እንደሌለው ለምን ትቅበዘበዛለህ ዝም ብሎ ጭንቀት ብቻ መናወዝ ብቻ መድኃኒት መዋጥ ብቻ የጎደለንን ነገር መቁጠር ብቻ ቢቆረጥ በእግዚአብሔር ተስፋ ይቆረጣል ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር እስራኤልን እኮ መናን ያወረደላቸው እኛን እኮ ራሱ መጥቶ ነው ብሉ ጠጡኛ አለው እኔ አንዳንድ እህቶችን ዜና ሰማለሁ ከበላው እኮ 3 ቀኔ ነው ግን ምንም አራበኝም ይላሉ ሳስረባችሁ እንኳን ሊያኖር እንደሚችል ሳስጠማችሁ እንኳን ሊያኖር እንደሚችል ማመን ይሄ ነው እምነት ማለት እመኑት እግዚአብሔር እኛ እኮ እግዚአብሔርን የምንጠረጥረው ለማያምኑት እንኳን በሚሰጠው ነገር እኮ ነው እናንተ ያሳፍር የሰማይ አባታችሁ ለአሕዛብ እንኳን የሚሰጠው አንተ በዚህ ኩርምት ጭርምት ትላለህ በዘመናት የነበሩ ሰዎችን ተመልከቱ በእርሱ አምኖ ያፈረ ማን ነው ይላል ነብዩ ሲራክ ማን አፍሮ ያውቃል እናንተ ጽድቁንና መንግስቱን እሹ ሌላ ሁሉ ይጨመርላችኋል ይላል ጨማሪ እኮ ነው ይሄ ዳረጎት እኮ ነው ይሄ እስኪ ሞክሩትና ጣጥሙትና ፈትሹትና ራሳችሁ ለሌላ ሰው ማስተማር ጀምሩ ለምንድን ነው የምትወዳደሩት ከሌሎች ጋር በመጠን ኑሩ በመጠን የሚኖር ሰው አይጨነቅ ለዚህ ነው ንዑድ ክቡር የሚሆን ጳውሎስ ማትረፍንም አውቃለሁ መግደልንም ተምሬያለሁ ኑሮዬ ይበቃኛል ማለት ማትረፊያ ነው የሚለው የዕለት ጉርሴን ያመት ልብሴን ካገኘው ይበቃኛል እሪቴን ኢየሱስ ክርስቶስ ካደረኩት ይበቃኛል ለማጌጥ ለማሸብረቅ ለምንድን ነው መከራ የምትበሉት ዓለም መጀመሪያ ሜካፕዋን ከዛ ውበታችሁን ነው የምታጠፋው ዓለም መጀመሪያ ሳቋን ከዛስ ደስታችሁን ነው የምትወስደው ዓለም መጀመሪያ ቡረቃዋን ከዚያስ ለቅሷችሁን ነው የምታመጣው ይበቃኛል ካላችሁ ታርፋላችሁ ከሰው ጋር ትወዳደሩ ምክንያቱም ኑሮዬ ይበቃኛል ብላችሁ ስለምትኖሩ ጭንቅ አትበሉ እናንተ ተረጋጉና ስከሩ እግዚአብሔር የውከት መንፈስ አልሰጠንም የመረጋጋት መንፈስ ነው ይሰጥ ባለም ምኞት በአይን አምሮት አትቃጠሉ ባላችሁ ነገር አመስግኑ በሌላችሁ ነገር አትጨነቁ የሚያስፈልጋችሁ ከሆነ እግዚአብሔር በጊዜው ጊዜ ያደርገዋል ብላችሁ አስቡ ስለ ትዳር በማሰብ እንዳይከብድባችሁ አትጨነቁ ነው የሚለው እግዚአብሔር በሚሰጠው ጊዜ ይሰጣል አትጨነቁ መጨነቅ የበታችነት ስሜትን ይፈጥርባችኋል ምንም ግን አትጨምሩም ብዙ ነገር ግን ይጎልባችኋል የወንጌላችን ትልቁ ተልእኮ ስጦታ ነው እኛ እንኳን የዳነው በስጦታም አይደል ወንድም ተራቅቶ አንተ በተመቹ ኮንፈርቶች መካከል ብትመነሸነሽ ምን ያደርግልሃል ክርስቶስ እርቃኑን ወድቆ አንተ ብታጊጥና ብታሸበርቅ ምን ይጠቅማል ተደጋገፉ እንደውም አባቶቻችን መጽሐፍ የጧት ለማኝ ለማታ ለማኝ ያጉርስ ይላል 3 የምትበሉ 2 የማብላት ልመዱስ ይዛችሁ ጡም ቁርሳችሁ ይዛችሁ ጡም ምሳችሁ ዝም ብሎ ወንድሜ ነው ዝም ብሎ ወገኔ ነው ምንድነው ይሄ አንድ ደሃ ይኖራ በሳምንት የምታስበው በወር የምታስበው አለ ገንዘብን ወደ ሰማይ ላከው የምትሰጡት እንኳን ብታጡ ፍቅር ደግፈው አይዞ በለው አበርታው ሱሳይድ ምን በዛ እናኛ ሳንሰራ ላይ በዛ ነው ምን አረግንኛ አመት ባል እየጠበቅን በበሬ ብናንበሸብሻቸው ምን ቁም ነገር አለው አመት ሙሉ አስርበናቸው ጠንክራችሁ ስሩ ብረሩ ውጡ ውረዱ አውቃለሁ ማይመቹ ሁኔታዎች ይኖራሉ ግን ግድ የላችሁ ዛሬ እንጀምር ነገ ይሳካል ተስፋ ማይቆርጡ ማይሰደዱ ሳውዲ ድንበር ላይ ማይገደሉ ደማቸው ማይፈስ ከኛ ጋር መኖር የሚፈልጉ በመንፈሳዊ ህይወትም በስጋዊ ህይወት እናስተናግዳቸው ይኖራሉ እንቀታቸውን እናቀልላቸዋል ሳንጎራረስ ሳንደጋገፍ እንደው መመጻዳድ በመኪና ሸር ያሉ ማለፍ በቪላ ቤት ማስቀናት ብቻ በጨርቅ መቀማጠል ብቻ በሜካፕ መኖር ብቻ ክርስትና ነው 8 ቢሊዮን ዶላር ለሜካፕ አወጡ ብላችሁ ለምን አውሮፓውያንን ታሟቸዋላችሁ እኛስ ከዛ በላይ ቅምጥልነት ላይ አይደለም የሚበልጠውን የሰጠን እግዚአብሔር የሚያንሰውን እንደማይከለክለን ስለምናውቅ ነው ስጋውን መብል ደሙን መጠጥ አድርጎ የሰጠን እህል ለብስ እግዚአብሔር ለዚህ ሳይታመን ይቀራል አባት ለልጆቹ እንደሚራራ እግዚአብሔርም ለኛ ይራራል አይልም እግዚአብሔር እኮ ከአባት በላይ አባት ነው እኔና እናንተ ለልጆቻችን እንዲህ ማሰብና እንዲህ ማሳረፍ ከቻል እግዚአብሔርን በአባትነት እንዴት ተጠረጥሩታላችሁ እንደምን አመሻችሁ እንደምን ሰነበታችሁ አሜን በቸርነቱ ይጠበቀን በአጸደ መቅደሱ ይሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ ይረዳን የአባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን ለቀደምት አበው ለነቢያት ለቅዱሳን ሐዋርያት ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን ከዚህ ዕለት በረከት ረድኤት ለሁላችንም ያሳትፈን አሜን እህታችን ሰሚራን
እንደው የእሱ ሀሳብ ሳይጠፋ እኔም ጨመር ላድርግበት ማስታወቂያና ቀስቀሳውን ብዬ ነው። አይሻልም? እሷ ያው እንግዲህ እናንተ ፊት መቆም ምን ያህል ከባድ እንደሆነ ሳትቀምሰው አትቀርም። አሁን ቀምሰዋለች ብዬ አስባለሁ። ከባድ ነው እና ይህን መግለጿ በጣም ተደንቄያለሁ። እግዚአብሔር ከመንጋው ስለቀላቀለልን ወደዚህ ክብር ስላመጣልን ስሙ የተመሰገነ ይሁን። ሌሎች ደግሞ ወደ በረቱ የሚገቡ መንጋዎች አሉ። እነሱን ደግሞ በጊዜው እግዚአብሔር እንዲያመጣልን በጸሎት ልናስባቸው ይገባል። አሜን አትሉ? አዎ ይገባል። መቼ ነው ያለቻችሁ? ቀኑን ነግራችኋለሁ። ጥቅምት። አሁን 140 ህፃናት ነው ያሉት። ስንት ለማድረግ ነው ያሰቡት? 240 ነው 250 ሰሚር እጥፍ ሊያረጉ ነው የሚያስቡት። እና ይሄን የመሰለ ትልቅ ስራ ዛሬ ብቻ አይደለም ሌላ ቀንም ተነጋግራችሁ አባታችንን አባ ኢያሱን እነዚህን አስራት በኩራታቸውን እያወጡ በወር 200,000 ብር መድበው እነዚህን 140 ህፃናት ቀለብ እየቻሉ ትምህርት እየቻሉ አሁን ደግሞ እጥፍ ሊያደርጉና ማደሪያ ዶርምተሪ ሰርተው አዲስ አበባ ማስኳላ ትምህርት ቤት ከፍተው እጅግ በጣም ትልቅ ራዕይ ነውና ያላቸው። እባካችሁ ፓትርያርክ ሽኖዳ የሚሉት እጅግ ደስ የሚለኝ ቃል አለ። ኑ አብረን ስንዴ እናብቅል ይላል። መጠመድ ያለብን አረም በመንቀል ጊዜ እየፈጀን ነው። በጣም ውስብስብ የሆኑ ጉዳዮች ላይ ተጠምደን ፈቅ ሳንል ልንቀር ነው። ግድ የላችሁም። ትንሽ ትንሽ ስንዴ ማብቀል ከጀመር ስንዴው ራሱ አረሙን ይውጠውና አረሙ የማይሰማን ዘመን ይደርሳል። እና ድምፅ አጥፍተን እንዲህ አይነት ስራ የሚሰሩ ሰዎችን ልናበረታታቸው ይገባል። እግዚአብሔር ይርዳን። ጥቅምት 25 ከሰዓት ቅድስት ሥላሴ አዳራሽ ነው ይመስለኛል እና እዛ እንድትገኙ በእግዚአብሔር ስም እኔም ከወዲሁ ላሳስባችሁ ብዬ ነው። እግዚአብሔር ከሁላችን ጋር ይሁን። ጊዜያችን አጠር ያለች ስለሆነች በአንድ ርዕሰ ጉዳይ እንድንማር አሰብኩኝ። እግዚአብሔር ከሁላችን ጋር ይሁን። አትጨነቁ በሚል ርዕስ የዛሬውን ትምህርት ሰሞኑን በተነበበው የቅዳሴ ምንባብ ጥቂት አስታውሳችኋለሁ። በየአጥቢያ ቤተክርስቲያኑ እንደተማራችሁ አስባለሁ። ግን እኔ ጥቂት ከበረከቱ ለመሳተፍ የቀረችንን ደቂቃ በዚህ ኃይለ ቃል ላይ ጥቂት እንማራለን። እግዚአብሔር ከሁላችን ጋር ይሁን። አትጨነቁ። በዚህ በማቴዎስ ወንጌል ምዕራፍ 6 ላይ ከአንድም 2 ጊዜ አትጨነቁ የሚል ቃል ጌታችን አስተምሮናል። ማቴዎስ ወንጌል ምዕራፍ 6 ቁጥር 26 እና ማቴዎስ ወንጌል ምዕራፍ 6 ቁጥር 31 ላይ ጌታችን አትጨነቁ አትጨነቁ ብሎ አስቀምጦልናል። በዚህ ርዕስ ጥቂት ሐሳቦች አካፍላችኋለሁ። እግዚአብሔር ከሁላችን ጋር ይሁን። ጌታችን ነው የነገረን። ጌታችን የነገረን ነገር እናምነዋለን አናምነው? እወርዳለሁ አለ ወረደ። እናምነዋለን አናምነው? እሞታለሁ አለ ሞተ። እናምነዋለን አናምነው? እነሳለሁ አለ ተነሳ። እናምነዋለን አናምነው? አርጋለሁ አለ አረገ። እናምነዋለን አናምነው? መጥቼ ወስዳችኋለሁ ብሏል። እናምነዋለን አናምነው? አሁን ደግሞ አትጨነቁ ይለናል። እናምነዋለን አናምነው? ታምኑታላችሁ? ታምኑታላችሁ? ይኸውላችሁ እምነት ማለት ይህንንም ጭምር ማመን ነው ወገኖቼ። ካመንን እንደዚህ ነው የምናምነው። ያለንን ቃል ኪዳን የገባልንን ያስተማረንን የነገረንን
ልናምነው ይገባል። እግዚአብሔር በቃሉ የታመነ አምላክ ነው። ነግሮን አያስቀርብንም። ቃል ኪዳን ገብቶልን አያዘገይብንም። እውነት ተናግሮን ሐሰት የለበትም። አትጨነቁ ሲለን ለምንድን ነው ማናምነው? ወገኖቼ ክርስቲያን የሆነው እኮ አትጨነቁ የሚለውንም ቃል ጭምር ለማመን ነው። ለምንድን ነው ማንጨነቀው? ጥቂት ሐሳቦችን እናንሳ። አንደኛ ለምን እንደማንጨነቅ አብራርቶ ነግሮናል ጌታችን። ከዛ በፊት ግን በአንደኛ ጴጥሮስ መልእክት ምዕራፍ 5 ቁጥር 7 ላይ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። በሁለት ነገር ነው እንዳንጨነቅ የሚነግረን በዚህ የመጽሐፍ ክፍል ላይ። አንደኛ ስለኛ የሚያስብልን አለ። እርሱ ስለ እናንተ ያስባልና ይላል። ስለኛ ያስባል አያስብም? ያስባል አያስብም? ስለኛ ያስባል። አንድ ሁለተኛ የሚያስጨንቀንን ነገር እንኳን ቢኖር ልንጥልለት የምንችለው አምላክ እንዳለ አስተምሮናል። ለዚህ ነው እሱ ያስብልናል፣ ደግሞስ እንጥልለታለን። ለዚህ ነው የሚያስጨንቀን አንዳች ነገር እንዳይኖር የተመከርነው። ወገኖቼ እኔ አሁን የ3 ልጆች አባት ነኝ። ሕፃናት ልጆች አሉኝ። ምን እበላለሁ፣ ምን እጠጣለሁ፣ እንዴት እኖራለሁ ብለው ያስባሉ አስቡ? ያስባሉ አስቡ? ሕፃናት እኮ ናቸው። ያስባሉ አስቡ? ለምን ነው የማያስቡት? እኔ ያለሁላቸው እኔ ያለሁላቸው ስል ደግሞ እንደ ተንኮለኛ መድኃኒዓለምስ እንዳትሉኝ። እኔ ያለሁላቸው አይደለ? ወጥቼ ወርጄ ለፍቼ አስቤላቸው ስለነሱ እኔ ምን አደርግላቸዋለሁ? ኖርላቸዋለሁ። እውነት አሰብ። ስለዚህ እነዚህ ሕፃናት ልጆቼ በጣም እንኳን ሊጨነቁ ሐሳብም የላቸው፣ በፈንጠዝያ ሊሞቱ ነው ለራሳቸው ነው አይደለም? ወገኖቼ እኛ እኮ በጣም የምንጨነቀው በእግዚአብሔር ፊት እንደ ልጆች መሆን ገና ስላልቻለን ነው። ደርሶ አሳቢዎች፣ ደርሶ ተካዦች፣ ደርሶ ተመሳጮች፣ ደርሶ አጉረምራሚዎች የሆነው በእግዚአብሔር ፊት እንደ ልጆች መሆን ስላልቻለን እኮ ነው። አባት ለልጆቹ እንደሚራራ እግዚአብሔርም ለኛ ይራራል አይልም የእግዚአብሔር ቃል? እግዚአብሔር እኮ ከአባት በላይ አባት ነው። ከእናት በላይ እናት ነው እኮ እግዚአብሔር። እኔና እናንተ ለልጆቻችን እንዲህ ማሰብና እንዲህ ማሳረፍ ከቻለ እግዚአብሔርን በአባትነት እንዴት ተጠረጥሩታላችሁ? ይህንን ወንድሜ ፊቴ ስላለ ከግር ጋር አንስቼ ብድግ ባረገ ጥሩ ስሜት ይሰማል? ኮንፈርት ይሰማል? ምቾት ይሰማል? እንደውም ማሳሰቢያ ያበዛል። ጠበቃ አድርገኝ እንዳትለኝ አይለኝም? የኔን ቤቢንስ ብድግ አድርጊያት ብሸከማት ምን ነው የምታደርገው? ትከሻዬ ላይ ለጥ ነው የምትለው። ምናልባት እንደ እከም ለሽ ልትል ትችላለች። ነው አይደለም? ይኸውላችሁ እንዳደገ ሰው መመሪያ መስጠት እጆቻችንን ይዞን እንዲመራን ሳይሆን እጁን ይዘን እንድንመራው ስለምንፈልግ ልጆች መሆን ስላልቻለን እኮ ነው ወገኖቼ። መተኛት አልቻለም። ክንዶቹ ላይ መጣል አልቻለም። ኃይሉ ላይ መጣል አልቻለም። ልንመካበትና ልንተማመንበት አልቻልንም ወገኖቼ። ያን ሕፃን ሰምታችሁት የለ? በሆነ በጣም በሞትና በሕይወት መካከል ባለ በሚጥል ቦታ ላይ አንድ ሰው ይዞታል እና በጣም ተመችቶት ያኮርፋል። ግን በጣም አደጋ ሊያመጣ የሚችል ቦታ ነው። ይሄ ልጅ በጣም የተመቸው ለምንድን ነው ተብሎ ሲጠየቅ ለካ የተሸከመው ምኑ ነው? ምኑ ነው? አባቱ ነበር። ወገኖቼ በአባታችን እጆች ውስጥ እንዳለን ታስባላችሁ?
ለዛ እኮ ነው የምንጨነቀው። እስኪ ልጠይቃችሁ፣ በእናቶቻችን ማህፀን እያለን ደማችን ሳይረጋ አጥንታችን ሳይሰካ ገና ያኔ ደም አድርጎ የሰራ አጥንት አድርጎ የሰካብን እንዴት እንደምንበላ እንኳን እኛ እናታችን እንኳን ታውቃለች። ሰው ሁሉ ሊረዳው በማይችለው ጨለማ በሚመስል በዚያ ህይወት ውስጥ እኛን ሰው ያደረገን ማን ነው? እኛ በማናውቀው ዓለም ውስጥ እንኳን እግዚአብሔር እኮ አኑሮናል። እውነት አሰብ እናትህ እንኳን ሳታውቅህ እናትህ ሥላሴ ያውቀዋል። አባትህ እንኳን ሳይረዳህ አባትህ እግዚአብሔር ያውቀሃል። በዚያ ጥልቅ ጉዳይ ውስጥ እንኳን እግዚአብሔር ማኖር ከቻለ ዛሬ ህይወት ዘርተህ መንቀሳቀስ እየቻልክ እግር እጅ ኖሮ ማሰብና መመዘን እየቻልክ እግዚአብሔር ይተወኛል ብለህ እንዴት ታስባለህ? አትጨነቁ። እማንጨነቀው ስለኛ በርግጥ የሚያስብ እግዚአብሔር ስላለ ነው። አንደኛ። ሁለተኛ ለምንድን ነው በጣም ማንጨነቀው ካላችሁ የሚበልጠውን የሰጠን እግዚአብሔር የሚያንሰውን እንደማይከለክለን ስለምናውቅ ነው። እውነት አሰብ የሚበልጠውን ሰጥቶናል አልሰጠንም? ይኸውላችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን ይላል። ወገኖቼ ነፍስን የሰጠ መብልን አይሰጥምን? ቁርበትን የተከለ ሰውነትን የፈጠረ ልብስን ይነፍጋልን? እግዚአብሔር ለሚበልጠው ከታመነልህ በሚያንሰው ነገር መጠርጠር ይገባሃልን? ፍጠረኝ ሳትለው ፈጥሮሃል። ካለመኖር ወደ መኖር አምጥቶሃል። ያላሰብከውን ነገር አምጥቶ ሰጥቶሃል። በጸጋ አክብሮሃል። ታዲያ ፍንጥሬ ኩባያ ውሃ እኔንና አንተን ይነፍገናል? ለዚህ እኮ ነው አይበልጥም ወይ ይላል። የሚበልጠውን ከሰጠኋችሁ የሚያንሰውን ነገር እነፍጋችኋለሁ ወይ እኮ ነው የሚለው። ወገኖቼ ለሚበልጠው የታመነልን በሚያንሰው ነገር እንዴት ትጠረጥሩኛላችሁ ነው እኮ የሚለን። ለዚህ እኮ ነው ነፍስን የሰጠ ምግብ መስጠት ይሳነዋል ወይ? ደግሞስ ስጋን ከአራቱ ባህሪያት አዋህዶ የፈጠረ ልብስ መስጠት ያቅተዋል ወይ? ሳትጠይቀው የሰጠህ አይደለምን? ሳትለምነው ያመጣህ አይደለምን? በሚያንሰው እጅግ ዝቅ ባለው ነገር አምላክህን ልትገምተው ይገባልን? ደግሞስ ስጋን አስነስቶ ነፍስን አዋህዶ ኋላ በመንግሥተ ሰማያት እጅግ መንፈሳዊ ሕይወትንና ምግብን የሚሰጠን አሁን በምድራዊ ነገር እሱ ይጠረጠራልን? በሚበልጠው ታምኖልሃል። በሚያንሰው ነገር ለምን ትጨነቃለህ? ደግሞስ ስጋውን የቆረሰልህ ደሙን ያፈሰሰልህ ራሱን የሰጠልህ ከዚያ ወዲያ ያለውን ነገር እንዴት ይነፍገኛል ብለህ ታስባለህ? ከሰማይ የወረደው ለአንተ ነው። መስቀል ላይ የቆመው ለኛ ነው። ስጋውን መብል ደሙን መጠጥ አድርጎ የሰጠን እህል ምግብ ልብስ እግዚአብሔር ለዚህ ሳይታመን ይቀራል። ለዚህ ነው አትጨነቁ የሚለን። የሚበልጠውን ከሰጠው ግድ የለም በሚያንሰው ነገር አጠርጥረኝ ታመነኝ የሚለን እኮ ለዚህ ነው። ወገኖቼ ምድርን ያመናትን ያክል እንኳን እግዚአብሔርን እኮ ማመን አቅቶናል። በምድር ላይ የምንሽከረከረውን ያክል እንኳን እግዚአብሔርን መታመን አቅቶናል። እመነኝ የሚለው የሚበልጠውን ከሰጠው የሚያንሰውን አልነፍግም ቃል እገባልሃለሁ እኮ እያለ ነው። እናት ልጇ ጡቷን ሲስብላት ማግ ሲያደርግላት በጣም ደስ እንደሚላት እግዚአብሔርም እኮ ስናምነው በጣም ደስ ይለዋል። ወገኖቼ እንድናምነው የሚፈልገው በዚህም ጭምር ስለሆነ እኮ ነው አትጨነቁ የሚለን።
የሚበልጠውን አድርጎልናል። ወገኖቼ ዝቅ ይልና አዋፋትን ተመልከቱ ይላል። ወገኖቼ እናንተ ከወፎች አትበልጡምን ይላል። ጌታችን ለወፎች ሞተን? ጌታችን ለቁራዎች መጣን? ቁራዎችና ወፎች ጉዳዮቹ ነበሩን? ጉዳዮቹ እኮ አንተ ነህ። ጉዳዮቹ እኮ እኛ ነን። እናንተ እኮ ከወፎች፣ እናንተ እኮ ከቁራዎች ትበልጣላችሁ። ግዛን የሌላቸው ፍጥረታት በሙሉ ሕያዋን ካደረጋቸው ለእናንተ የሚነፍጋችሁ ነገር ስላለ ትጠረጥሩታላችሁ ነው እኮ ሚለን። አዋፋትን ተመልከቱ ሚለን እኮ ይህንን ነው። ከተፈጥሮተ አዋፍ ተፈጥሮተ ሰብእ አይበልጥም ይላሉ ሊቃውንት። እኛ እኮ እንበልጣለን። በምድር ላይ ለሕያው እግዚአብሔር እንደ ሰው ያለ ማን አለ? ወፎችን ካልተወ፣ ጫጩቶችን ካሰበ፣ ቁራዎችን ከመገበ ወገኖቼ እኛን እንዴት ይተወናል ብለን እናስባለን? በዚህ አለማመን ራሱ ከባድ አይደለ እንዴ? ያቺ ንጓለ ቋውት የምትባል ታሪክ ሰምታችኋት ይሆን? ነሐሴ ላይ ቤተክርስቲያን የምትሰብካት ቁራ ልጅ ትወልዳለች። ልጅ እንደወለደች ልክ ስትወልዳት በጣም ላባ የሌላት ምልጥ ያለች አይን የሌላት ምንም ነገር የሌላት አስፈሪ ድቡልቡል ነገር ትመስላታለች። ከዛስ እናቶዬ እቺማ ልጅ አይደለችም ብላ በራት ትሄዳለች። ምን አይነት እናት ነች እንዳትሉና ምን ታርግ ደንግጣ እኮ ነው። ከዚያስ አይን የለው ሄዶ አይበላ፣ ገና አይኑ ሞጭሟጫ ነው። ክንፍ የለው አይበር፣ ምን ይስራ? እግር ገና አላወጣ አይድ። ማን አለው ለዚህ ቁራ? ወገኖቼ የምንበርበት እግር እንኳን ባይኖረን እንዴት የታመነልን አምላክ እንደሆነ ቤተክርስቲያን የምታሳየን በዚህ እኮ ቁራ ነው ወገኖቼ። ጉልበት የለው አይፎካከር፣ ገና የአንድ ቀን ጫጩት ነው። ኃይል ኖሮት እንዳይቀማ ትር ብር እንዳይ ገና ከምድር አልተነሳ፣ ወደ ከፍታ አልገባ። ዘመድ አዝማድ የለው፣ ብቻውን ነው። እናቱም ጀርባውን ሰጥታው የበረረች ናት። ታዲያ ለዚህ እውር አሞራ፣ ለዚህ እግር ለሌለው ቁራ፣ ለዚህ ጉልበት ላጣ መናኛ ማንም ያኖረው ይመስላችኋል? ማንም ያኖረው ይመስላችኋል? ወገኖቼ ዘመድ የለኝም ብላችሁ ሆዳ ይባሳችሁ። እግዚአብሔር ከዘመድም በላይ ዘመዳችሁ እኮ ነው። ከወንድም በላይ ወንድም ነው። ከእህት በላይ እህት ነው። እንደ ደመና የከበቡን ቅዱሳን አሉን። ስለኛ ምጥ የሚያዙ እንኳን ሥላሴ ስለናንተ ዳግመኛ ምጥ ይዘኛል ያለውን ጳውሎስን አታስታውሱ? አልገባንም እንጂ እንደ ከዋክብት የሚበዙ እንደ አሸዋ የሚሰፉ ዘመዶቻችን እኮ አሉ። ዘመድ ተወኝ፣ ደጋፊ አጣው፣ ረጂ አጣው፣ ተመልካች አጣው ብላችሁ ለምን ወዲ ብሳችኋል? ለምን ጭንቀት ይገባችኋል? ለምን አቅል ያስታችኋል? ለምን አንገታችሁን ቅብር ያደርገዋል? ብቻችሁን እንኳን ብትሆኑ፣ መብረሪያ ክንፍ ብታጡ፣ መመልከቻ አይን ባይኖራችሁ፣ መመከቻ ጉልበት ባይኖራችሁ፣ እርጅና ቢጫናችሁ ግድ የላችሁም። እግዚአብሔርን እመኑት። ያስርባችሁ እንደሆነ እዩት፣ ያስጠማችሁ እንደሆነ ፈትኑት። ምን እንደሚያረግ ታውቃላችሁ? ያ ጫጩት ሲወለድ የሚያጣብቅ ነገር አብሮ ይዞት ነው የሚወለደው። ስቲኪ የሚያጣብቅ ነው። ከዛስ ይሄንን እንደ ምግብነት የሚጠቀሙ ጥቅቅን ሕዋሳት ይመጡና ነፍሳት ይመጡና ላዩ ላይ ያርፋሉ። አጅሬስ ሳብ እያደረገ ይመገባችሁ ይጀምራል። እየሰማችሁ ነው። መጠጥ እያደረገ ያስገባቸዋል።
ጥቂት ጊዜያት እንዳለፉ ላባ ማውጣት ይጀምራል። ምን ነው ተስፋ ትቆርጣለህ? ምን ነው ትደክማለህ? ምን ነው በሲባጎ ትታነቃለህ? ምን ነው በረሃ ለበረሃ ትንከራተታለህ? ምን ነው ሱስ ውስጥ ትገባለህ? አባት እያለ አባት እንደሌለው፣ ተመልካች እያለ ተመልካች እንደሌለው፣ ብርቱ ክንድ እያለ ደጋፊ እንደሌለው ለምን ትቅበዘበዛለህ? ኃያሉ እያለ ድካም ለምን ይሰማል? እንደዚህ እንኳን ብትሆኑ መጋቢ አላችሁ፣ አጉራሽ አላችሁ፣ አልባሽ አላችሁ፣ መካች አላችሁ። ይህንን ነው ማየት ያልቻልነው። ተስፋ እዩጤ ምን አለው? ምን አለው? ያቺን የሉቃስ ወንጌል ምዕራፍ 18ን ሴት አላያችኋት? የምታስፈራራባት ባል የላት፣ ሞቶባታል። የምትማርክበት ውበት የላትም፣ ደምግባት የላትም፣ አርጅታለች። የምትደልልበት ገንዘብ የላትም፣ መናጢ ናት። ግን ዳኛው ስለ ዝብዘባዋ ሲል ሰማት ይላል። ምንም ነገር እንኳን ባይኖረን አጥብቀን ከጸለይን እግዚአብሔር አባታችን እንደሚሰማን አታስታውሉ? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ጭቅጨቃዋ ብዬ እፈርድላታለሁ ያለውን ጨካኝ ዳኛ አስመሰልከው እኮ እግዚአብሔር። ብርቱ ጸሎት፣ ጥብቅ ሱባኤ፣ የእውነት ደጅ ጥናት አለ። ዝም ብሎ ጭንቀት ብቻ፣ መታወክ ብቻ፣ ማሰብ ብቻ፣ መናወዝ ብቻ፣ አቅልን መሳት ብቻ፣ መድኃኒት መዋጥ ብቻ፣ የጎደለንን ነገር መቁጠር ብቻ። ምንም እንኳን ባይኖርህ ይሄው የተስፋ አይደል? ብንጸልይ የምናገኝበት ተስፋ እኮ ነው። የተስፋ እግር ባይኖረን፣ አይን ባይኖረን፣ የምንበርበት ክንፍ እንኳን ባይኖረን ለካ መጋቢ አለን። ተስፋ አትቁረጡ ወጣቶች። ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር። ከዛስ ሳብ እያረገ መብላትና መጠጣት ሲጀምር ፀጉሩም ሲመጣ፣ ላባውም ሲመጣ፣ እግሩም ሲመጣ፣ አይኑም ሲከፈት እናቶዬ ምን ታደርጋለች? ይሄማ ልጄ ነው ብላ በራ ደርሳ ከተፍትልለታለች። ምን አይነት እናት ነች? ሁለተኛ እንደማት ቁራዎችን ተመልከቱ። እንዲህ ሆነው የሚያኖራቸው አምላክ አለ ወገኖቼ። አይኖቹ እኮ እኛ ላይ ናቸው። ተስፋው እኮ እኛ ነን። መንግስተ ሰማያት እኮ ለእኛ ናት። ታዲያ ለማን ትሆናለች እቺ? ቁራዎችን ተመልከቱ፣ አበቦችን ተመልከቱ። ጎተራ የላቸው፣ እርሻ የላቸው፣ ማሳ የላቸው። እሱን እኮ ነው የሚለው ይሄ ወንጌል። የላቸው ግንስ የሰማይ አባታችሁ ይመግባቸዋል። አንተ ከወፎች ታንሳለህ። ይበራሉ ብቻ፣ እግዚአብሔር ይመግባቸዋል። አንተ ብረር እንጂ። አንተ በሃይማኖት በእምነት ውጣ እንጂ ሳይመልስልህ ከቀረ ይኸው እዛ በመጽሐፈ ነገሥት ላይ ዝናብን ሳላዘንብ የሰማይ መስኮትን ባልከፍት ብሎ እኮ ቃል ኪዳን ገብቶልሃል። ቃል ኪዳኑን ለመጠመቅ አንተ ብረር እንጂ ለምን ትጨነቃለህ? አትጨነቁ። ቁራዎችን ተመልከቱ። አትጨነቁ። ምክንያቱም እኛ ከቁራዎች፣ እኛ ከወፎች እንኳን እንበልጣለን። ደግሞ ሊቃውንት ያነሳሉ፣ እናንተ ከእስራኤል ዘስጋ አትበልጡምን ይላሉ። እስራኤል ዘስጋን ታስታውሷቸዋላችሁ። በበረሃ እኮ የወሰዳቸው በረሃውን እኮ የመራቸው ፍጹም በሱ እንዲታመኑ እግዚአብሔርን በልጅነት እኮ እንዲያውቁት ነበር። በረሃ ለበረሃ የወሰዳቸው እንዲያሙት አልነበረም። እነሱ ግን አሙት። እግዚአብሔር የለም ብለው ጣዖታት እንዲያመልኩ እኮ አልነበረም። በበረሃ ውስጥ የመራቸው
የበለጠ እሱን እንዲያውቁት እኮ ነው። ስትራብና ሲመግብህ እኮ የበለጠ እግዚአብሔርን ታውቀዋለህ። ስትጠማና ሲያረካ እኮ የበለጠ እግዚአብሔርን ታውቀዋለህ። ጨለመብኝ ስትል ነገን ደግሞ ስንት ጊዜ ጨልሞብህ ነግቶልህ ያውቃል። ስንት ጊዜ አለቀልኝ ብለህ ተቀጥሎልህ ያውቃል። ስንት ጊዜ ከፍቶ ደግሞ መለስ ስትል አስደስቶ ያውቃል። ወገኖቼ ለዚህ ፀሐይ መውጣት፣ ለዚህ ንፋስ መንፈስ፣ ለዚህ አየር መቀያየር ማን ፒቲሽን ተፈራርሞ አስገብቷል? ፀሐይ ያንተ ናት። ጨረቃስ የመንግስት ናት። ንፋሱስ የክልል ነው። ውሃውስ የፌዴራል ነው። የሱ አይደለ? ለዚህ የታመነልህ አምላክ ንፋሱን አንፍሶ ገለባውን የሚለይልህ፣ ፀሐዩን አሙቆ የሚያበስልልህ፣ ዝናቡን አዝንቦ የሚያበቅልልህ ለምንድን ነው የምትጠረጥረው? በረሃ የወሰዳቸው ለምን እንደሆነ ታውቃላችሁ? የበለጠ እግዚአብሔርን እንዲያጣጥሙት ነበር። እነሱ አልተጠቀሙበትም እንጂ ምንድን ነው የሚላቸው ወገኖቼ? እንዲህ ይላቸዋል። 40 ዓመት በበረሃ ስመራ ልብስህ አላለቀ፣ በትርህ አልወደቀ፣ ጫማህ አልተቀደደ፣ እስራኤል ሆይ ስማ ይላቸዋል። ለምን መሰላችሁ? ልብሳቸው እንዳያልቅ ጋረደላቸው። ፀሐይ አይመታቸው። ጫማቸው እንዳይቀደድ አሸዋውን ጋረደላቸው። ከዚህ በላይ አምላክ አለ? እስራኤልን እኮ ከግብፅ ነው ያወጣቸው። እኛን እኮ ከሲኦል ነው ያወጣ። እስራኤልን እኮ ሙሴን የመራቸው፣ ለእኛ ክርስቶስን የመጣል። እስራኤልን እኮ ዮርዳኖስን ያሳለፋቸው፣ እኛን እኮ ገሃነመ እሳትን ያሻገረ። እስራኤልን እኮ መናን ያወረደላቸው፣ እኛን እኮ ራሱ መጥቶ ነው ብሉ ጠጡኝ ያለው። ታዲያ እኛን እንበልጥም? በአንድ ልብስ እንደሚያኖር አታምንም? እንደው የምር ብናምነው አንድ ቀን በበላ ነው ብዙ ቀን ሊያኖረን እንደሚችል አናውቅም? ምዕመና፣ በተለይ ወጣቶች ስለምትበሉት ስለምትጠጡት ወይ ሰጥቷችሁ ብቻ እኮ አይደለም ሳያስርባችሁ እንኳን ሊያኖረው ይችላል። እውነት አስብ። እኔ አንዳንድ እህቶችን ዜና ሰማለሁ። ከበላው እኮ 3 ቀን ነው ግን ምንም አራበኝም ይላሉ። ምስኪንና ድሆች ናቸው። 3 ቀን ሙሉ የረሃብ ስሜት ያጠፋላቸዋል። እምትቀምሰው እንኳን ብታጣ እንዳትራብ ማድረግ እንደሚችል አታውቅም እግዚአብሔር? እምትጠጣው እንኳን ብታጣ ጉሮሮ እንዳይደርቅ ማድረግ እንደሚችል አታምንም እግዚአብሔር? አሁን ማመን እኮ ነው የጎደልን። ማመን፣ ፍጹም ማመን። እንደዛች ልጅ ዝናብ ጠፍቶ መሬት ደርቆ ተሰነጣጥቆ ወዮ ሊሉ ምህላ ሊያደርሱ ወደ ቤተ እግዚአብሔር ሲሄዱ አንዲት ሕፃን ልጅ ከእናቷ ጋር ትወጣለች አሉ። እንግዲህ እግዚአብሔር ያሳያችሁ። ዝናብ ጠፍቷል። ምህላ ሊያደርሱ ወደ ቤተ ክርስቲያን ይሄዳሉ። እቺ ብላቴና ጃንጥላ ይዛ ወጣችላችሁ። በጠራራ ፀሐይ፣ እልም ባለ በረሃ ሐሩር፣ መሬቱ በተሰነጣጠቀበት ለዝናብ ልመና ሲወጡ አጅሬት ጃንጥላ ይዛ ወጣችላችሁ። እንደምን ሆነሽ ነው እንዲህ ባለ እሳት ውስጥ አንቺ ይዘሽ የምትወጪው አሏት አሉ። እሷ ምን አለች አሉ? ዝናብ ለምን አይደል ነው? አዎ። ታዲያ ዝናብ ሲመጣ በምን እንጠለላለን አለች። አማን ማለት እኮ እንደዚህ እንደ ፈቃዱ አንዳች ብንለምን እናገኛለን አይልም? እንመነዋ እግዚአብሔር፣ ፍጹም እንመነው። የሚያስብልን እንዳለ እንመነው። ብንጥልለት የሚሸከምልን አምላክ እንዳለ እንመነው። ባለፈውም ነግሬያችኋለሁ። ነገር ሁሉ ቢገላበጥ እንኳን ምን እንበለው? እንበለው። እኛን ሴትዮ ነግሬያችሁ የለ? በጾመ ነነዌ አቴስት የሆነው አማኝ የሆነው ሰው አሁንማ እናቴ አቤት አሁን የጾመ ነነዌ የሚሉትን ያምናሉ? በደንብ አድርጌ ያምናለሁ። እሳቸው ላይ ያስቀድሱ ሲሄዱ መንገድ ላይ ጠብቆ እኮ ነው። እውነት አሳ አንበሪው ዮናስን ዋጠው፣ ከዛ ደግሞ ዮናስን ተፋው በሚለው ያምናሉ አላቸው። ልጄ አንተ አሳ አንበሪው ዮናስን ዋጠው፣ ከዛ ደግሞ ተፋው በሚለው ነው ግራ የገባ የጨነቀ። አዎ እኔ ግን ዮናስ አሳ አንበሪውን ዋጠው፣ ከዛ ዮናስ አሳ አንበሪውን ተፋው ቢባልና ቢገላበጥ እንኳን እኔ አምላኬን ምን እለዋለሁ? ታምኑታላችሁ? ይሄ እኮ ነው እምነት ማለት ወገኖቼ። ማመን
ሳያስርባችሁ እንኳን ሊያኖር እንደሚችል፣ ሳያስጠማችሁ እንኳን ሊያኖር እንደሚችል ማመን። ይሄ ነው እምነት ማለት። እመኑት እግዚአብሔር። ተስፋ አትቁረጡበት፣ አትጨነቁበት። ወገኖቼ እኛ እኮ እግዚአብሔርን የምንጠረጥረው ለሌሎች ለማያምኑት እንኳን በሚሰጠው ነገር እኮ ነው። እናንተ ይሄ አያሳፍርም? እንኳን ለኛ ይሄ እኮ ለአሕዛብ እንኳን ያስፈልጋቸዋል ይላል። የሰማይ አባታችሁ ለአሕዛብ እንኳን የሚሰጠውን አንተ በዚህ ኩርምት ጭርምት ትላለህ። አንተ በዚህ እግዚአብሔርን እንደሌለ ትጠረጥረዋለህ። አንተ በዚህ ተስፋ ቆርጠህ ምን ውስጥ ትገባለህ? ሱስ ውስጥ፣ በዚህ ስርቆት ውስጥ፣ በዚህ ንጥቂያ ውስጥ፣ በዚህ መረን የወጣ ህይወት ውስጥ ለምን? ለነሱ እንኳን እንደሚያስፈልገው እኮ እግዚአብሔር ይሰጣቸዋል ይላል። ወገኖቼ እኛ ከእስራኤል ዘሥጋ እንበልጣለን። ለነሱ የታመነ አምላክ ለኛም ይታመናል። ሙሴ ሊሞት ሲል አታስታውሱም? እስራኤል በጣም ተጨንቀው ነበር። መናውን እያወረደ ደመናን እየጋረደ ነበልባል እያበረደ ጭንጫ አለቱን እያፈለቀ የሚመግበን ሙሴ ነበረ። ወይ አሁን ሙሴ ሊሞትብን ሆነ ብለው ተጨነቁ። ዘዳግም 34 የአባታችን የሙሴ ምርቃት ምን እንደሆነች ታውቃላችሁ? እስራኤሎች ስማ፣ መኖሪያ የዘላለም አምላክ ነው አላቸው። መኖሪያ ማን ነው? ክርስቲያኖች መኖሪያችን እኮ የዘላለም አምላካችን። እንደው ምን ይላል? የዘላለም ክንዶች ከበታች አሉ ይላል። ያቅፋል እኮ ክንዶቹ። እንዴት አሳልፎ ይሰጣል? መኖሪያ እኮ ገንዘብ አይደለም። መኖሪያ እኮ ሀብት አይደለም። እግዚአብሔር መኖሪያ ነው የሚለው። መኖሪያችን እናድርገው። ሌላውን ነገር ሁሉ እንቶ ቢኖራችሁ እንኳን እርሱት ወገኖቼ። መኖሪያ የዘላለም አምላክ ነው። እሱ ስለሆነ እኮ ነው እርሻ በሌለበት ውስጥ ያጠግባቸው የነበረው። ድርጭቶች በማይረቡበት እርባታ በሌለበት ውስጥ ድርጭትን እየሰጣቸው ያጠግባቸው የኖረው መኖሪያቸው የዘላለም አምላካቸው እግዚአብሔር ስለሆነ እኮ ነው። እንዲህ ስታምነው እንኳን ለሚያምኑት ለማይታመኑት እንኳን በመብልና በመጠጥ በመልበስ የማይጠረጠር ነው እግዚአብሔር። አንተ ትበልጣለህ። አንተ ትበልጣለህ። መኖሪያ የዘላለም አምላክ ነው። መኖሪያ የዘላለም አምላክ ነው። እግዚአብሔር ይወደናል። እግዚአብሔር ያፈቅረናል። እንዴት ይተወናል ወገኖቼ? እንዴት ይረሳናል? አልተውሽም፣ ከቶም ቢሆን አልጥልሽም፣ በእጄ መዳፍ ቀርጬሻለሁ እኮ ነው የሚለን። ማንን ትቶ ያውቃል? በዘመናት የነበሩ ሰዎችን ተመልከቱ። በእርሱ አምኖ ያፈረ ማን ነው ይላል ነብዩ ሲራክ። ማን አፍሮ ያውቃል? ማመን። ሁለተኛ እናንተ ጽድቁንና መንግስቱን እሹ፣ ሌላ ሁሉ ይጨመርላችኋል ይላል። ጨማሪ እኮ ነው ይሄ። ዳረጎት እኮ ነው ይሄ። አንተ ጽድቁን መንግስቱን የዘላለም ሕይወቱን ፈልግ እንጂ ሌላውን ሲጨምርልን እናየዋለን። በጭማሪው ለምን ትጨነቃለህ? ዋናውን ትተህ በዳረጎቱ ለምን ዋናውን ትተዋለህ? እዩት። መጀመሪያ ጽድቁንና መንግስቱን እሹ፣ ሌላ ሁሉ ይጨመርላችኋል። እስኪ ስለሱ እንሻ። ንስሐ ስለመግባታችን፣ ከእግዚአብሔር ጋር ስለመታረቃችን፣ መንፈሳዊ ሰው ስለመሆናችን፣ ሐሳባችን ሰማያዊ ስለመሆኑ እሱ ላይ ከተቀመጠ ሌላ ሁሉ መጨመሩ እኮ አይቀርም። ሁለተኛው መፍትሄ የሰጣቸው ይሄን ነው። ጽድቁንና መንግስቱን እሹ፣ ሌላ ሁሉ ይጨመር። እስኪ ሞክሩትና ጣጥሙትና ፈትሹትና ራሳችሁ ለሌላ ሰው ማስተማር ጀምሩ። ሁለተኛው ነጥብ ይሄንን ነው የሚላቸው። ሶስተኛ ቅዱስ ጴጥሮስ የመከረን ምክር አለ። ምን ይላል? በመጠን ኑሩ ይላል። ወገኖቼ በመጠን መኖርን እንልመድ። ብዙዎቻችን የምንጨነቀው ሁሉ ጊዜ የጎደለንን እንጂ ያለንን ነገር መቁጠር ስለማንችል እኮ ነው። ወገኖቼ ማታ ማታ ቤታችሁ ገብታችሁ ገንዘባችሁን ኪሳችሁን ቼክ ታደርጉ የለ?
ነጋዴዎች ባላንሳችሁን ቼክ ታደርጉ የለ? ባላንስ እያላችሁ አካውንቶቻችሁን ትጠይቁ የለ? በየወሩ ባንክ ሪኮንሲሌሽን ታሰሩ የለ? ታውቁ የለ ያላችሁንና የሌላችሁን? ለምንድን ነው የምትወዳደሩት ከሌሎች ጋር? እናንተ ባላችሁ በመጠን መኖርን አትለምዱም? በመጠን ኑሩ። በመጠን የሚኖር ሰው አይጨነቅም። መጠኑን የሚያውቅ ሰው አይታወክም። ለዚህ ነው ንዑድ ክቡር የሚሆን ጳውሎስ ማትረፍንም አውቃለሁ መጉደልንም ተምሬያለሁ ኑሮዬ ይበቃኛል ማለት ማትረፊያ ነው የሚለው። የእግዚአብሔር ቃል የሚለው የዕለት ጉርስ የዓመት ልብስ ካለን ይበቃናል ነው የሚለው። ጫማ ስላልቀየርክ ለምን ትጨነቃለህ? ለምን ትጨነቅ? የዕለት ጉርስ ካላሳጣ ለምን ትጨነቃለህ? ለዓመት እያሰብክ ለምን ትፈነዳለህ? ምናምን ካልገነባው እያልክ ለምን ከሰውነት ተራ ትወጣለህ? ለምን ትሰርቃለህ? ለምን ታታልላለህ? በመጠን ብትኖር ግን ጸጥ ታደርገዋለህ የሚያውክህን ነገር በሙሉ። ይበቃኛል ማለት ወጣቶች ኑሮዬ ይበቃኛል ማለት ማትረፊያ ነው። ይበቃኛል፣ የዕለት ጉርሴን የዓመት ልብሴን ካገኘው ይበቃኛል፣ ጥሪቴን ኢየሱስ ክርስቶስ ካደረኩት ይበቃኛል። ዮሐንስ ዘሰዋስው ጆን ዘክላይማክስ የቅዱሳን ጥሪታቸው ሀብታቸው ንብረታቸው ኢየሱስ ክርስቶስ ነበር ይላል። ለምን ነው የምትጨነቁት? ለማጌጥ ለማሸብረቅ? ለምንድን ነው መከራ የምትበሉት? ዓለም መጀመሪያ ሜካፕዋን ከዛ ውበታችሁን ነው የምታጠፋው። ዓለም መጀመሪያ ሳቋን ከዛስ ደስታችሁን ነው የምትወስደው። ዓለም መጀመሪያ ቡረቃዋን ከዚያስ ለቅሷችሁን ነው የምታመጣው። ይበቃኛል ካላችሁ ታርፋላችሁ። ከሰው ጋር አትወዳደሩ። ቅናት አያበግናችሁም። ወንድማችሁ ምንም ቢያደርግ ደስ ይላችኋል። ምክንያቱም ኑሮ ይበቃኛል ብላችሁ ስለምትኖሩ። ኑሮ ይበቃ። በመጠን መኖርን መልመድ። በመጠን መኖርን መልመድ። አለመፎካከር፣ ዓለሙን እያያችሁ አትባክኑ። ጭንቅ አትበሉ። እናንተ ተረጋጉና ስከኑ። እግዚአብሔር የእውከት መንፈስ አልሰጠን፣ የመረጋጋት መንፈስን የሰጠን። እየሌላችሁ እንዳላችሁ ይሰማችኋል። በዓለም ምኞት በአይን አምሮት አትቃጠሉ። ባላችሁ ነገር ክርስቲያን እንደመሆናችሁ ኩሩ። ባላችሁ ነገር አመስግኑ። በሌላችሁ ነገር አትጨነቁ። የሚያስፈልጋችሁ ከሆነ እግዚአብሔር በጊዜው ጊዜ ያደርገዋል ብላችሁ አስቡ። ስለ ትዳር በማሰብ እንዳይከብድባችሁ አትጨነቁ ነው የሚለው። እግዚአብሔር በሚሰጠው ጊዜ ይሰጣል። አትጨነቁ። እርሱ ስለኛ ምን እንደሚያስፈልገን እኮ ያውቃል። ሳንለምነው ያውቃል። ሳንጠይቀው ይሰጠናል። ለምንድን ነው ተጨንቀን ከአእምሮ ውጭ ምን ሆነው? ለምንድን ነው ከመረጋጋት ምን ወጣው? በመጠን መኖርን መልመድ። ሌላው መፍትሄ የሚሰጠው ተጨንቆ በቁመቱ አንድ ክንድ መጨመር የሚችል ማን ነው ይላል። አሁን ያነበብኩላችሁ ማቴዎስ ምዕራፍ 6። ተጨንቆ ማንም ሰው ምንም ፈቀቅ ማድረግ አይችልም። መጨነቅ ፈቀቅ አያረግም። መጨነቅ ያጎላል። መጨነቅ ያሳምማል። መጨነቅ አእምሮን ያውካል። መጨነቅ ጤናን ያሳጣል። መጨነቅ ውስጥን ይጎዳል። መጨነቅ ማህበራዊ ህይወትን ያቃውሳል። መጨነቅ ጥፋት እንድታጠፉ ይገፋፋል። መጨነቅ ጥሩ ውሳኔ እንዳትወስኑ ያረጋችኋል። መጨነቅ የአእምሮ ህመም ያመጣባችኋል። መጨነቅ ተስፋ ያስቆርጣችኋል። መጨነቅ ብቻነትን የበታችነት ስሜትን ይፈጥርባችኋል። ምንም የማይጎዳው ነገር አለ። ምንም ግን አትጨምሩም። ብዙ ነገር ግን ይጎልባችኋል። ተጨንቆ ከቁመቱ አንድ ስንዝር መጨመር የሚችል ማን ነው? ማንም የለም። አትጨነቁ። 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 ሌላው አንድ ወይም 2 ደቂቃ በተለይ ወጣቶች በዚህ ዘመን ተደጋግፉ፣ ተበረታቱ።
በተለይ ክርስቲያኖች እርስ በርሳችሁ ሶስት የምትበሉ ተጨንቀው የሚበሉት ላጡ አካፍሉ። ወገኖቼ ወደኛ የሚመጣ የየትኛውም ሀብት የኔና የናንተ ብቻ አይደለም። እደግመዋለሁ፣ የኔና የናንተ ብቻ አይደለም። እንድናከፋፍል ነው ለኔና ለናንተ የተሰጠን። ብቻህን እንድትጨርሰው አይደለም እግዚአብሔር የሀብትን ጸጋ አንተ ጋር ያጎናጸፈው። እንድታከፋፍልለት ነው ወደ አንተ የመጣው። የወንጌላችን ትልቁ ተልእኮ ስጦታ ነው። እኛ እንኳን የዳነው በስጦታም አይደለም። ትልቁ ጸጋችን እኮ ስጦታ ነው። መጽሐፍ ቅዱሳችንን ገልበጥ አርጋችሁ ስታዩት የሚያስፈልጋቸውን ባትሰጧቸው ምን ይጠቅማቸዋል እኮ ነው ያለው። በተለይ በዚህ ዘመን ዝም ብለን እንዲሆነ ብለን ማውራት አይደለም። የዚህ ማህበራዊ ሚዲያ እሱን አይደለም የሚያስፈልገው። አንድ ደሃ አለህ የምታበላው፣ አንድ የተጨነቀ ወጣት አለህ የምታሳርፈው። የክርስቲያኖች ስራ እኮ ይሄ ነው። በጥንቱ ዘመን ምን ይደረግ ነበር መሰላችሁ? በየሳምንቱ በዕለተ ሰንበት ቅዳሴ በየአጥቢያ ቤተክርስቲያናት በጥንቱ ዘመን እንምላችሁ በዚህ በቅርብ ዘመን አይደለም፣ ከሐዋርያት ዘመን በኋላ በነበሩ ዘመናት ነው። ሳንቲም ይሰበሰባል። ያ ሳንቲም በየአጥቢያው ያሉ ድሆችን ይረዳል፣ ያጠግባል። ለምንድን ነው ተስፋ የሚቆርጡብን ካላችሁ፣ ብቻችንን ገንዘቦቻችን የክርስቶስን ገንዘቦች ብቻችንን መጨረስ ያዘ። ምን ያደርግልሃል? ወንድምህ ተራቅቶ አንተ በተመቹ ኮንፈርቶች መካከል ብትምነሸነሽ ምን ያደርግልሃል? ክርስቶስ እርቃኑን ወድቆ አንተ ብታጊጥና ብታሸበርቅ ምን ይጠቅማል? ተረዳዱ፣ ተደጋገፉ። እንደውም አባቶቻችን መጽሐፍ የጧት ለማኝ ለማታ ለማኝ ያጉርስ ይላል። ለማኝ ለለማኝ፣ ነዳይ ለነዳይ እንኳን ያጉርስ። ሶስት የምትበሉ ሁለት የማብላት ልመዱ። እስኪ ይዛችሁ ውጡ ቁርሳችሁ፣ ይዛችሁ ውጡ ምሳችሁ። ዝም ብሎ ወንድሜ ነው፣ ዝም ብሎ ወገኔ ነው፣ ምንድን ነው ይሄ? ስጡ፣ አካፍሉ፣ ተረዳዱ፣ ተጋገዙ። እንባውን አብሱለት፣ የጎበጠ ጉልበቱን አቁርለት፣ የተጣበቀ አንጀቱን ደግፉለት። አንድ ድሃ ይኖራ፣ ሁለት ድሃ አለ። በሳምንት የምታስበው በወር የምታስበው አለ። ገንዘብን ወደ ሰማይ ላከው። መልአከ ብርሃን ሰላማ እንዳሉት ገንዘባችሁን ወደ ሰማይ ላኩ። በጣም ድሃ ይረዱ እና ይደግፉ ነበር አሉ። እና እዛ አካባቢ የነበሩ ሰዎች መጥተው ምን ነው መልአከ ብርሃን ምን ነው ገንዘቦትን እንዲያድርገው ጠሉት አሏቸው አሉ። መልአከ ብርሃን ምን አሉ? እኔም ልጆቼም ኋላ ወደ ምን ሄድበት ቦታ ቀድሜ በሰደው ገንዘቤን በጠላው ነው በወደው ነው አሉ። ቢወዱት ነው ቢጠሉት? ኋላ ወደ ምትሄድበት ላከው፣ ወደ ላከው፣ ወደ ዋና አድራሻ ላከው። ተደጋገፉ። አንዳንድ ድሃ ቢኖራችሁ ምን ድሃ ይኖር ነበር? አንዳንድ ምስኪን ብታጎርሱ ምን ምስኪን ይኖር ነበር? የምትሰጡት እንኳን ብታጡ ፍቅር ስጡ። ዮሐንስ አፈወርቅ የሚለው 2 ዲናር የለህምን? 2 አይን አለ ይበት፣ 2 እግር አለ ጠይቅበት፣ ደግፈው፣ አይዞ በለው፣ አበርታው። ሱሳይድ ምን በዛ እና እኛ ሳንሰራ ላይ በዛ ነው። ምን አረግንኛ? ምን ሰራንኛ? ምን ተወጣንኛ? ምን ፈቀቅ አረግንኛ? ክርስትናው ምን ሰራ? ምን ውጤት አመጣ? አመት በዓል እየጠበቅን በበሬ ብናንበሸብሻቸው ምን ቁም ነገር አለው? አመት ሙሉ አስርበናቸው ሰብሰብ እያላችሁ። ሌላው ግን ስራ ስሩ ባካችሁ። ወጣቶች በርትታችሁ ስሩ፣ ጠንክራችሁ ስሩ፣ ብረሩ፣ ውጡ፣ ውረዱ። ገና ስራ ያልተጀመረባት ሀገር አለች አውቃለሁ። የማይመቹ ሁኔታዎች ይኖራሉ፣ ግን ግድ የላችሁ። ዛሬ እንጀምር፣ ነገ ይሳካል። ጥሩ ማይክሮ ፋይናንሶችን ፍጠሩ። ጥቂት ቆጥቡ፣ ጥቂት ቁም ግቡ። አንዳቸው ሲነሱ ሌሎቻቸው ይተካሉ። አንዳንዶቻቸው ይደራጃሉ። እነሱ በሚፈጥሩ ስራ ሌሎች ይቀጠራሉ። የምግብ መመገብ ፕሮግራሞች ይኖራሉ። ተስፋ ማይቆርጡ ልጆች ይኖሩናል። ተስፋ ማይቆርጡ ማይሰደዱ፣ ሳዑዲ ድንበር ላይ ማይገደሉ፣ ደማቸው ማይፈስ ከኛ ጋር መኖር የሚፈልጉ በመንፈሳዊ ህይወትም በስጋዊው እናስተናግዳቸው ይኖራሉ። ጭንቀታቸውን እናቀልላቸዋለን። ሳንጎራረስ ሳንደጋገፍ እንደው መመጻዳደቅ በመኪና ሸር እያሉ ማለፍ ብቻ
በቪላ ቤት ማስቀናት ብቻ፣ በጨርቅ መቀማጠል ብቻ፣ በሜካፕ መኖር ብቻ። ይሄ ክርስትና ነው? 8 ቢሊዮን ዶላር ለሜካፕ አወጡ ብላችሁ ለምን አውሮፓውያንን ታሟቸዋላችሁ? እኛስ ከዛ በላይ ቅምጥልነት ላይ አይደለንም ያለ ነው። ባካችሁ ስራ እንስራ። ይቆየን። ጮኩባችሁ እንዴ? ተቆጣዋችሁ እንዴ? ይሉኝታ ይዛችሁ ነው መቼ